የሰማይ አባት ሆይ ዛሬ በፈቃደኝነትና በሙሉ ልብ ከጨለማ መንፈስ ጋር የገባሁት ማንኛውንም ስምነት በማወቅ ባለማወቅ ለመሻር በፊት እንቆማለሁ። እይታዬን ካደበዘዙት የፍርሃት የግራ ማጋባት እና የጥላ ስምነቶች ጋር ያለኝን ግንኙነት በሙሉ ይሰብራል። ቃሊ በቆላስይስ ምዕራፍ 1 ቁጥር 3 ላይ እርሱ ከጨለማ ስልጣን አዳነን ወደሚወደው ልጁ መንግስት አፈለሰን ይላልና እኔ ዛሬ በዚህ እውነት ላይ እቆማለሁ። ማንኛውም የጨለማ ተጽዕኖ ከአእምሮዬ ከቤቴና ከወደፊት እንዲወገድ አዛለሁ። ከትላንትናው ጥላ ወጥቼ ወደ ድንቅ ብርሃኔ ለመግባት ወስኛለሁ። ጌታ ሆይ የልብ ስውር ማዕዘናት በመንፈስ ቅዱስ አብራቸው። ምስጢር በነበረበት ግልጽነት ይሁን። ከባድ ጭቆና ከነበረ የጸጋ ቅልጥፍና ይሁን። እኔ የብርሃን ልጅ ነኝ። ጨለማን በነፍሴ ላይ ምንም አይነት ሕጋዊ መፍትሄ የለውም። የብርሃንን ጋሻ እለብሳለሁ። መንገድም እስከ ቀኑ ፍጻሜ ድረስ ይበልጥ እያበራ እንደሚሄድ አወጃለሁ። እኔ ከእንግዲህ የጨለማ ባሪያ አይደለሁም፣ ምክንያቱም የምመራው የዓለም ብርሃን በሆነው በአንተ ነውና። በጌታችን በኢየሱስ ስም አሜን።